አንድ ሰው ይህንን አለ። የአሁኑ ዘመን የእናንተ ሊሆን ይችላል፣ መጪው ዘመን ግን በእርግጠኝነት የኔ ይሆናል። ዓለም በታሪኳ በጊዜውና በወቅቱ ያላደነቀቻቸው ጀግኖች፣ ያልተዘመረላቸው ጠቢባኖች፣ ሐሳባቸውና ስራቸው ያልተረዳቻቸው ብርቅዬና ድንቅዬ ልጆቿ ዕውቅና ነፍጋ ብቻ ሳይሆን አንገላታና ለሲቃይ ዳርጋ ወደ መቃብር ሸኝታቸዋለች። ያም ሆኖ ግን በየዘመኑ የሚነሱ አዋቂዎቿ ከፍልስፍና እስከ እምነት፣ ከሳይንስ እስከ ጥበብ፣ ከሥራ ፈጠራ እስከ መሪነት ሁሉንም ተቋቁመው የተፈጠሩለት የህይወት ዓላማ ሲያሳኩ በቁማችን ተመልክተናል ወይም በታሪክ ሰምተናል። በዚህ እንቅፋትና ውጣ ውረድ በበዛበት የህይወት መንገድ አሸናፊ ሆኖ ለመውጣት፣ ህልምህን ለመኖር፣ የተፈጠርክለት ዓላማ ለማሳካት አንዴ ሁለቴ ብቻ ሳይሆን ደግሞ ደጋግሞ መሞከር፣ ተስፋና እምነትህን አለማጉደል፣ ለዓላማህ በጽናት መቆም በጥቂቱ የሚጠቀሱ ናቸው። አሁን የምንሰማው ታሪክ ዓለም በጊዜው የሚገባው ክብር ባቸረውም ትውልዶች ተሻግረው እስካሁን ድረስ በእያንዳንዳችን ቤት የምናየው የኤሌክትሪክ ፍሰት ስርዓት ጠንሳሽ የሆነው የብዙ ፈጠራዎች ባለቤት አስደናቂና አስተማሪ የህይወት ጉዞ የተጓዘ ሰው ታሪክ ከብዙ በጥቂቱ ነው። በጽሑፋችን መግቢያ መጪው ጊዜ የተነበየልን ይህ ድንቅ ሰው እንዳለውም በዘመናት መካከል እየደበዘዘ ሳይሆን እየደመቀ እዚህ ደርሷል። ኒኮላ ቴስላ። ኒኮላ ቴስላ ሐምሌ 10 1856 ከአባቱ ማርቲን ቴስላና ከእናቱ ጁካ ማንዲክ በስሚልጃን ክሮሺያ ተወለደ። በኤሌክትሪክና ኤሌክትሪክ ነክ ዕቃዎች ቀልቡ መሳብ የጀመረው ይህ ብላቴና በእናቱ በኩል ማበረታቻ ሲጠብቀው ወግ አጥባቂ የነበረው የኦርቶዶክስ ቄስ አባቱ ግን ልጃቸው እንደሳቸው ማለፊያ ቄስ እንዲሆን እንጂ በሳይንስ ልቡ እንዲሸፍት ፍቃዳቸው አልነበረም። ምናልባት እኚህ አባት በወቅቱ ልጃቸው ዓለም ቆማ የምታጨበጭብለት ታላቅ የፈጠራ ሰው እንደሚሆን አልታያቸው ይሆን? ኒኮላ ቴስላ ሁለተኛ ደረጃ ትምህርቱን ጨርሶ ኮሌጅ ለመግባት በሚሰናዳበት ወቅት በእርሱና በአባቱ የሐሳብ ልዩነት ተፈጠረ። እሱ በሳይንስ ለነደደው ልቡ ምላሽ ለማግኘት የቴክኒክ ኮሌጅ ሲመርጥ፣ የሃይማኖት መንገድ አጥብቀው የያዙ አባቱ ግን ልጃቸው ወደ መንፈሳዊ ኮሌጅ መላክ ትክክለኛ መንገድ መስሎ ታያቸው። ከብዙ ልፋትና ልመና በኋላ ግን ኒኮላ አባቱን አሳምኖ ቴክኒክ ኮሌጅ መግባት ችሏል። በኦስትሪያ ግራዝ ዘ ፖሊቴክኒክ ኮሌጅ ትምህርቱ መከታተል የጀመረው ኒኮላ ቴስላ በመጀመሪያ ዓመት ትምህርቱ አመርቂ የሚባል ውጤት አስመዘገበ። በተከታታይ ለ18 እና ለ19 ሰዓታት ያለማቋረጥ ያጠና ነበር። ነገር ግን ነገሮች እንደ መጀመሪያው እየያዙ ሊቀጥሉ አልቻሉም። በሁለተኛ ዓመት የኮሌጅ ቆይታው የተጠናወተው የቁማር ሱስ ያ ሁሉ የለፋለት ትምህርቱ ገደል ከተተው። በዚህም ከቤተሰቡ ጋር አታካራ ውስጥ ገባ። ድሮውንም ወግ አጥባቂ ሃይማኖተኛ የነበሩት አባቱ በእጅጉ ጠሉት። የእናቱ ማስተዛዘኛ ያዘለ መልእክት ግን ኒኮላን ከቁማር ሱሱ ለመመለስ ማበረታቻ ጉልበት ሆኖታል። ያም ሆኖ ኒኮላ ከቁማር ሱስ ቢገላገልም አግኝቶት የነበረው ነፃ የትምህርት ዕድል መቀጠል አልቻለም። ለኒኮላ ቴስላ ይህ ጊዜ በጣም አስቸጋሪና ፈታኝ ነበር። የትምህርቱ መቋረጥ ሲጨመርበት በቋፍ የነበረው ከወላጆቹ ጋር ያለው ግንኙነት ጨርሶ አከተመ። ስለዚህ ራሱን ለመደጎም መስራት እንዳለበት ወስኖ ወደ ቡዳፔስት ሃንጋሪ ተጓዘ። እዛ በአንድ የቴሌግራፍ ድርጅት ተቀጥሮ ውስጡ ላይ የሚብላላው የፈጠራ ስሜት አንድ ሁለት እያለ መሬት ላይ ማውረድ ጀመረ። በስሙ ያልተመዘገቡ አንድ ሁለት የሚሆኑ የፈጠራ ስራዎችም ለድርጅቱ አበረከተ። ቡዳፔስት በነበረበት ሰዓት ዋና ሐሳቡ የነበረው የሞተር ፈጠራ ንድፍ እያሰላሰለ ነበር። ነገር ግን ኒኮላ ቴስላ እንደ ሐሳቡ ሞተሩ ከመፈልሰፉ በፊት አስጊ የሆነ የነርቭ መዛባት ወይም ነርቭ ብሬክዳውን በሽታ አጋጠመው። ይህ ኃይለኛ ህመም የኒኮላ ቴስላ ህይወት እኩል በሚባል ደረጃ በመዳንም ባለመዳንም መሃል ከቶት ነበር። ጊዜ እየተካ ሲሄድ ግን ከህመሙ እያገገመ መጣ። ታዲያ በዚህ ዝብርቅርቅ መሃል ለዘመናት ሲያሰላስለው የነበረ የኤሲ ሞተር የማሻሻያ ንድፍ ተከሰተለት።
ይህ ሐሳብ ሁለተኛ ዓመት የኮሌጅ ተማሪ በነበረበት ጊዜ ለመምህሩ አጋርቶት ይህ ፍጹም ሊሆን የማይችል ነው ሲል ነግሮት ነበር። ኒኮላ ቴስላ ቀስ በቀስ ጤናው ተመልሶለት ወደ ፈረንሳይ ፓሪስ ተጉዞ የቶማስ ኤዲሰን ኩባንያ ውስጥ ተቀጠረ። ቶማስ አልፋ ኤዲሰን ማለት አሁን በእያንዳንዳችን ቤት የሚገኝ አምፖል የፈለሰፈ ታላቅ ሳይንቲስት መሆኑ ልብ ይለዋል። በፓሪሱ ቅርንጫፍ ያሳየው ብቃት እጅግ ድንቅ ስለነበር የኩባንያው ኃላፊ ኒኮላ ቴስላ አሜሪካ ዋናው መስሪያ ቤት ከቶማስ ኤዲሰን ጋር ሆኖ ቢሰራ የተሻለ ነገር እንደሚፈጥር በማሰብ ደብዳቤ አስይዞ ወደ አሜሪካ ላከው። ኒኮላ ቴስላ የአሜሪካን ምድር ሲረግጥ ልብሱ በጀርባ ቦርሳና ከፈረንሳይ የተጻፈለት መሸኛ ደብዳቤ ብቻ ይዞ ነበር። ይህ ወጣት በሰዓቱ ቁሳዊ ሀብት ያልነበረው ቢሆንም በውስጥ ግን እንደ ሰደድ እሳት የሚቀጣጠል የፈጠራ ፍላጎት አንግቦ ነበር። እናም ሁለቱ ታላላቅ የፈጠራ ሰዎች ሲገናኙ ምን ይፈጥሩ ይሆን? ቴስላ ህልሙ የነበረው የኤሲ ጄኔሬተር ፈጠራ ንድፍ ለቶማስ ኤዲሰን ሲያሳየውም ቶማስ ኤዲሰን በወቅቱ በሀገር አሜሪካ በዲሲ ጄኔሬተር የኤሌክትሪክ አገልግሎት ይሰጥ ስለነበር የኒኮላ ሐሳብ አልተቀበለውም። በሱ ፋንታ የዲሲ ጄኔሬተሩን እንዲያሻሽልለት ሐሳብ አቀረበለት። ኒኮላ ቴስላም የቶማስ ኤዲሰን የዲሲ ጄኔሬተር ንድፍ አሻሻለለት። ነገር ግን ኤዲሰን አልበገባለት የገንዘብ ጉርሻ ቃሉን አክብሮ ሊሰጠው ባለመቻሉ ኒኮላ ቴስላ ድርጅቱ ለቆ ወጣ። አሁን ኒኮላ ቴስላ በህይወቱ ካሳለፋቸው ከባድ ጊዜያት የሚመደብ አስቸጋሪ ጊዜ ገጠመው። የዕለት ጉርስ እንኳን ያልነበረው ይህ ወጣት ህይወቱ ለማቆየት ሲል ከባድ የቀን ስራዎች ይሰራ ነበር። እነዚህ የህይወቱ መራር ጊዜያት በትዕግስትና በብቃት የተወጣው ወጣቱ ቴስላ ከሌሎች ጋር በመሆን የኤሌክትሪክ ዕቃዎችን ማምረቻ ኩባንያ አቋቋመ። ባለሀብቶችን በኩባንያው ሀብታቸው ፈሰስ እንዲያደርጉ አዳዲስ ፈጠራዎች አስተዋወቀ። ከሁሉም በላይ ግን የቴስላ ዕድሜ ዘመን ምርጥ ፈጠራ የሆነው የኤሲ ጄኔሬተር ፈጠራው ነበር። ይህ ታላቅ ፈጠራ የኤሌክትሪክ ኢንዱስትሪን በታላቅ አብዮት የነቀነቀ ነበር። የዚህ ድንቅ ፈጠራ ጥቅም ወዲያው የተረዳው ዌስቲንግሃውስ የተባለ የኤሌክትሪክ አቅራቢና አምራች ኩባንያ የኒኮላ ቴስላን ግኝት የነበረው የኤሲ ጄኔሬተር የፈጠራ መብት ገዝቶ በወቅቱ ለነበረው ረጅም ርቀት ኃይል የማስተላለፍ ችግር መፍትሄ አደረገው። ለቴስላም ዳጎስ ያለ ገንዘብ አስገኘለት። የቴስላ አስደናቂ ፈጠራ የሆነው ይህ የኤሲ ጄኔሬተር ፈጠራ ግን በአሜሪካ ያልተጠበቀ ክስተት አስከተለ። የታሪክ ጸሐፊዎች ይህ ክስተት የኮረንት ጦርነት ወይም ዋር ኦፍ ከረንትስ ሲሉ የሰየሙት ክስተት ቶማስ ኤዲሰን በፈጠረው የዲሲ ጄኔሬተር ኃይል ማመንጫና ቴስላ በፈጠረው የኤሲ ጄኔሬተር ኃይል ማመንጫ የገዛው ዌስቲንግሃውስ መካከል የተፈጠረ እሰጥ አገባ ነበር። ይህ እሰጥ አገባ በስተመጨረሻ ኒኮላ ቴስላ በፈለሰፈው የኤሲ ጄኔሬተር የበላይነት እስኪጠናቀቅ ድረስ ከባድ ፉክክር በሁለቱ መሃል ተካሂደዋል። ይህም የሆነው በ1893 በቺካጎ ለተካሄደው ዓለም አቀፍ የንግድ ትርኢት ዌስቲንግሃውስ የኤሌክትሪክ አቅርቦት ውድድሩን በበላይነት አሸነፈ። በዚህ ትርኢት ቴስላ በድንቅ ፈጠራው ከትርኢቱ ተሳታፊዎች ከፍተኛ አድናቆት ተችሮታል። ይህ ስኬት ለቴስላ ሌላ አጋጣሚ ይዞለት መጣ። የኒኮላ ቴስላ የፈጠራ መብቶች የገዛው ዌስቲንግሃውስ ከኒያግራ ፏፏቴ የኤሌክትሪክ ኃይል ማመንጨትና መከፋፈል ሥራ አሸናፊ በመሆኑ ቴስላ አዲስ የኤሲ ሞተር በመንደፍ የተሳካ የኃይል ማመንጨትና ማከፋፈል ሥራ ከውነዋል። ይህ ሥራ አሁን በዓለም ላይ ያለው የኤሌክትሪክ ፍሰት ሥርዓት ጅማሮ ወይም መሰረት ነበር። ስኬታማው ሥራ ፈጣሪ ኒኮላ ቴስላ የበለጠ የሚታወቀው በኤሲ ኤሌክትሪክ ሥርዓት ፈጠራው ቢሆንም በዘመኑ በርካታ አዳዲስ ግኝቶችን ፈልስፏል። ከነዚህም ውስጥ የራዳር ቴክኖሎጂ፣ ኤክስሬይ መሽን፣ የርቀት መቆጣጠሪያ ሥርዓት ወይም ሪሞት ኮንትሮል ዋና ዋናዎች ናቸው። ይህ ሰው በዘመኑ እንደ ቴክኖሎጂ ፈጠራ ሳይሆን እንደ አስማት ሥራ የታዩ ያለ ኤሌክትሪክ ገመድ አምፖል ማብራት ጨምሮ ሌሎች አስደናቂ ግኝቶችን አበርክቷል። ከዚህ ቀጥለን ደግሞ ዓለም ያልተረዳው የኒኮላ ቴስላ ትልቅ ህልም በትንሹ እንዳሰው። ይህ ህልም ያለምንም የኤሌክትሪክ ገመድ በመላው ዓለም ነፃ የሆነ የኤሌክትሪክ ኃይል ማስተላለፍ የሚል ነበር።
ይህንን ህልሙ ለመተግበርም ወደ ኮሎራዶ ግዛት በማቅናት ረጅም ጊዜ የፈጀ ጥናትና ምርምር አካሂዶ ከ1 ኪሎ ሜትር ርቀት በላይ የተቀመጠ አምፖል ያለምንም የኤሌክትሪክ ገመድ ማስተላለፊያ ማብራት ቻለ። በዚህ እጅግ ተስፋ ሰጪ ሙከራው የተደሰተው ኒኮላ ቴስላ ወደ ኒውዮርክ በመመለስ ለዓለም ነፃ ኃይልና የግንኙነት መልእክቶች የሚያስተላልፍ ግዙፍ ማማ ለመገንባት ስራውን ብሎ ጀመረ። ከባለ ሀብቶች ገንዘብ በመበደር ኒውዮርክ ላይ የተጀመረው ግዙፍ ፕሮጀክት ዋርደን ክሊፍ ተብሎ በሚጠራው ረጅም ግንብ አናቱ ላይ ኃይል አስተላላፊ የሚሆን የኤሌክትሪክ ስርዓቶችን ተገጥመውለት ሙከራውን ቀጠለ። ነገር ግን ከተወሰኑ ጊዜያት በኋላ ቴስላ ይረዱት ከነበሩ ባለ ሀብቶች የስራው ስኬታማነት ስለተጠራጠሩ የገንዘብ ድጋፋቸውን ነፈጉት። በእንቅርት ላይ ጆሮ ደግፍ እንዲሉ አጉሊሉሞ ማርኮኒ የሬዲዮ ቴክኖሎጂ ግኝት ለዓለም አበሰረ። በዚህም ማርኮኒ ገመድ አልባ የግንኙነት መስመር ማግኘቱ ተከትሎ ባለ ሀብቶች አይናቸው ከቴስላ ወደ ማርኮኒ ያዞሩት። እዚህ ልብ የምንለው ነገር ደግሞ ጉግሊሞ ማርኮኒ ይህ ቴክኖሎጂ የፈለሰፈው ቴስላ ቀደም ስራዎች ተንተርሶ መሆኑ ነው። በኋላ የፈጠራ መብቱ ለኒኮላ ቴስላ ተሰጥቷል። ይህ ኒኮላ ቴስላ ታላቅ ህልም በገንዘብ እጥረት ምክንያት ተስተጓጉሎ ከዚህ ቀደም ከፈጠራ ስራዎቹ ያገኘው ገንዘብ ሁሉ ለስራው ቢያውልም በቂ አልሆነ። ባለሀብቶችም የሚሰራው ስራም ነው ተጨማሪ ገንዘብ ፈሰስ ማድረግ አልፈለጉም። በመሆኑም ኒኮላ ቴስላ ይህ ድንቅ ስራ ቢሰራ ዓለምን ወደ ሌላ ስልጣኔ አቅጣጫ ሊመራት የነበረ ግዙፍ ፕሮጀክት ለማቋረጥ ተገደደ። ትንሽ ቆይቶም ኒኮላ ቴስላ የተበደረው ገንዘብ መክፈል ባለመቻሉ በማማው ላይ የተገጠሙት ኃይል አስተላላፊ ማሽኖች እየተነቀሉ ለዕዳ መክፈያነት ተሸጡ። ያ ባለ ታላቅ ህልም ሰው ስራው የዘመኑ ሰው ባለመረዳቱ እውን ሳይሆን ቀረ። በዚህ ምክንያትም ኒኮላ ቴስላ እጅግ የተበሳጨበት ጊዜ ነበር። ኒኮላ ቴስላ በመጨረሻዎቹ የዕድሜው ዓመታት ስሙ ከሞት ጨረር ወይም ዴዝሬ ጋር ተደጋግሞ ተነስቷል። ይህ እጅግ አደገኛ መሳሪያ በብዙ ኪሎ ሜትር ርቀት የሚገኝ የተቃራኒ ተዋጊ ኃይሎች ማንኛውም ነገር የሚያጠፋ ነው ተብሎ በተለይ በሁለተኛው ዓለም ጦርነት ወቅት የተለያዩ ሀገራት ይህንን አውዳሚ ቴክኖሎጂ የራሳቸውን ለማድረግ ፉክክር ውስጥ ገብተው ነበር። ዳሩ ኒኮላ ቴስላ ይህንን ምስጢር ለማንም ትንፍሽ ሳይል ወደ መቃብር ይዞት ወርዷል። ኒኮላ ቴስላ ምድር ላይ የኖሩባቸው ዓመታት ወደ ማገባደዱ አካባቢ የነበረው ህይወቱ እምብዛም የሚያስደስት አልነበረም። አብዛኛው ጊዜው ከሰው ተገልሎ እርግቦችን በመመገብ ነበር የሚያሳልፈው። ይህ ታታሪ ባለድንቅ ተሰጥኦና ስራ ፈጣሪ ሰው ለዓለም ያበረከተውን አበርክቶ ያላበረከታቸውን ህልሞች በትከሻው አንግቦ ጥር 7 1943 ለዓመታት በኖረባት ኒውዮርክ ከተማ ምድርን በተቀላቀለ በ86 ዓመቱ ይችን ምድር ተሰናበተ። እሺ ቤተሰቦች ታሪኩን እንዴት አገኛችሁት? ሐሳብ አስተያየቱን ኮሜንት ላይ ጻፉልን። ቻናሉን ሰብስክራይብ ማድረግ አይርሱ። እንዲሁም ቪዲዮውን ላይክ ይጫኑ።